ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? በውጭም በሀገር ውስጥም ያላችሁ ሰላማችሁ ብዝት ይበልልኝ። እኔ ያለው ደህና ነኝ። ዛሬ ስቱዲዮ ሞቅ ሸብረቅ ብሏል ማለት ነው። ልዩ እንግዳ ይዤላችሁ መጥቻለሁ። ስለ ሄርሜላ ያለውን ነገር አንዳንድ ጥያቄዎችን የምጠይቀው ይሆናል። እንግዳችን እንኳን ደህና መጣህልን። እንኳን ደህና ቆያችሁኝ። ትናንትና በሄርሜላ ጉዳይ ላይ በተነሳው ግርግር ምን አዲስ ነገር አለ? ስለው ነገር አለ? የኔ አስተያየት ምንድን ነው? ከሁለቱም አንግሉንን ነገሩን ብናየው ተበዳይ ማን እንደሆነ ማን በዳይ እንደሆነ ማን ጥፋት እንዳጠፋ እናገኘዋለን እዛ ጋር። ከመጀመሪያው ጀምሮ ወደ አብርሃም ስንመጣ ባለው ጉዳዩ እሱ ስለሆነ ከመጀመሪያው ጀምሮ ጥፋቱ እሱ ላይ ነው ማለት እንችላለን። አንድን ሰው ራሱ ፍቅር ሰጥቶ ተንከባክቦ የሚይዘው እሱ ነው። ወንድ የቤቱ ራስ ነው እና ኃላፊ እንደመሆኑ አንድን ነገር ከበታችሁ ያለን ነገር ማስተዳደር ያለበት ባለቤቱ የተወውን ነገር ከስር ያለው ማኔጅ ሊያደርግለት አይችልም። ስለዚህ የመጀመሪያው ነገር አንድ ጊዜ አንደኛይቱ ጋር ነኝ እያለ አንድ ጊዜ አንደኛይቱ ጋር ነኝ እያለ አለፍ ሲል አሞኛል እያለ እንደደነዘዘ ሰውም እያስመሰለ ሁኔታዎችን እየገፋቸው የነበረው በዛ አይነት መልኩ ነበረ። ነገሮች እየከረሩ ሄዱና መወሰን አለብህ፣ እኔ ጋር መሆን አለብህ። እንደዚህ አይነት ጥያቄዎች ሲነሱ ደግሞ ላለመወሰን ቤተሰቦቼ ጋር እሄዳለሁ፣ ወንድሞቼ ጋር ነኝ፣ ጓደኞቼ ጋር ነኝ የሚባል ነገር መጣ። ከዛም አለፍ ብሎ ደግሞ ውጭ መዝናናት እፈልጋለሁ፣ ከእንትና ጋር እንደዚህ ማድረግ እፈልጋለሁ፣ ጥሩ ጊዜ ማሳለፍ እፈልጋለሁ። እንዴ ይሄ ህይወት ነው። ህይወት ብለን እስካየነው ድረስ ማሰብ ለሚችል ሰው አንድ ህይወት መምራት የምንችለው ራሳችንን መናገር እንደዚህ አንቺ ጋር መሆን እፈልጋለሁኝ የሚመቸኝ ለኔ ገሌ ገሌ ነው የኔ ባለቤት ልትሆን የምችለው እንትና ናት። ውሳኔ መወሰን የምችለው እኔ ነኝ። ውሳኔን እስካልወሰንኩ ድረስ እና በእኔ ውሳኔ ሰዎች እንዲወስኑ ከፈቀድኩላቸው ጥፋተኛው ሌላ ሰው ሳይሆን እኔ ነኝ ማለት ነው። ለምን በእኔ ህይወት ሌሎች ውሳኔ እንዲወስኑ እያደረኩ ስለሆነ። በነገራችን ላይ እዚህ ጋር በወሬ ገብቼ ካላቋረጥኩ በጣም ይቅርታ። ሄርሜላ ያደረገችው ነገር ልክ ነው ብለህ ታስባለህ? ጥሩ ጥያቄ ነው። እኔ ልክ ናት ብዬ ነው የማስበው። ምክንያቱም አንድ ሰው ከዚህ በላይ ሊጠብቅ አይችልም። ማንም ሰው ቢሆን እንደዚህ እየተገፋ ቁጭ ብሎ የሚጠብቅ ሰው የለም። ጉዳዩን ራሳችን ላይ አድርገን እንየው። እኔ አንድ ሰው አልፈልግህም እያለኝ እንትና ጋር ነው መሆን የምፈልገው እያለኝ አንዴ ታምሜያለሁ እያለኝ ሲቀጥል ደግሞ እኔ ጋር መሆን ስላልፈለገ ሲፈልግ እኔ እንትና ጋር ነኝ፣ እንትና ጋር ይሻለኛል፣ መዝናናት ነው የሚያምረኝ እያለ ሁለቱ ሴቶች አልበቃ ብሎት ሶስተኛ ሴት ይዞ መጥቶ እሷ የማትሄድበት ምንም ምክንያት የለም። ስለዚህ ጥፋተኛ ናት ሊባል አይችልም። ምንም ነገር ቢገኝባት እሷ ያደረገውና ያደረገችው። እኛ ጋር እዚህ መረጃ የመጣልን አንድ ሰው ነው አይደለ? እሱ 2-3 ሰው ጋር ነው እየታየ ያለውና በግልጽ እንትና ጋር ነው መሆን የምፈልገው፣ እንዲህ ማድረግ እፈልጋለሁኝ፣ እንዲህ መሆን እፈልጋለሁ እያለ እየተናገረ ያለውና ከዛ አንጻር ሲታይ እሷ 100% ልክ ናት። ትክክል ነው ያደረገችው። ማንም ሁሌም እያለቀሰ መኖር የለበትም። አንድ ሰው እኮ እየተፈለገ ቢሆን አይ ምንም ቢያደርገኝም የሚፈልገኝ የሚወደኝ ሰው ነው መስዋዕትነት ልክፈልለት ይባላል። እሱ ሲፈልግ ይጅልኝ እያላት፣ ሲፈልግ ታምሜያለሁ እያላት፣ ሲፈልግ ሌላ ሴት ይዞ መጥቶ አይ እኔ እሷ ጋር ነው መሆን የምፈልገው እያላት፣ ይህም ኖርማል ነገር እኮ ነው። ፎቶ መነሳት ኖርማል ነገር ነው። ሌላም ነገር ብታደርግ ምንም ስህተት አይደለችም። ምንም ጥፋት አላጠፋችም። ለምን እንደሱ እሱ መኖር እንደሚፈልገው ሁሉ እሷ መኖር ትፈልጋለች። ሴት ልጅ ናት። ልጆችም ወልዳ መሳም ትፈልጋለች። የራሷ ህይወት እንዲኖራት ትፈልጋለች። ስለዚህ ያጠፋችው ጥፋት የለም ነው የምለው። እሺ ጥሩ። ወደ እኔ ሀሳብ ሳልፍ ማለት ሄርሜላ ያደረገችው ነገር እኔ በጣም ጥሩ ነው ያልኩትኝ። ምክንያቱም ከዚህ በፊት ብዙ ውጣ ወረዶችን አሳልፋለች፣ ብዙ መከራዎችን አሳልፋለች። አሁን ላይ ሄርሜላ አዲስ ህይወት መጀመሯ ያው ተረጋግጧል። በውስጥ መስመር ፎቶ ለቀውልኛል ማለት ነው፣ ልከውልኛል። ያንን አብረን የምናይ ይሆናል ማለት ነው። እንግዲህ እንደምታዩት ፎቶውን እንደምትመለከቱት ነው። ከፍቅረኛ ዋጋ ስጦታ እየተሰጣጡ ነው። አበባ ሰጣት፣ ፍቅር እያለ ፍቅሩን ገለጸላት። ከዚህ በኋላ ካንተ ጋር ነው ህይወት የምቀጥለው፣ ካንተ ጋር ነው መኖር የምፈልገው፣ ያለፈው ህይወቴ አልፏል፣ አዲስ አንድ ብዬ ካንተ ጋር ያለውን ህይወት ነው መቀጠል የምፈልገው እያለችው ነው። እና ሄርሜላ ከዚህ በኋላ አብርሃም የሚባል ሰው አላቅም። ሩታም ከላይዋ ላይ መለጠፉንም መሰቀሉንም ያው ገላግለሻታል ማለት ነው። ከዚህ በኋላ አበጋዝ የሚባል ወይንም አብርሃም የሚባል ሰው ለአንቺ በህይወትሽ መግባት የለበትም። ከዚህ በኋላ ደስተኛ ሆነሽ እንድትኖሪ ነው የምንፈልገው ባይ ነኝ። እሱም ደግሞ አዲሱ ፍቅረኛዋ ማለት ነው ከዚህ በፊት እንደሚወዳትና እንደሚያፈቅራት አሁን ነገራት። ማለትም በህይወትሽ መሀል ገብቼ ጣልቃ አልገባምና አላጠላሽም በማለት ነው ችሎ የነበረ። ፈጣሪ ጸሎቱን ሰምቶለት ጊዜ ጠብቆ እጁ ላይ ጣለለት ማለት ነው። በጣም
ደስ ይላል። እናመሰግናለን። ማለት ሄርሚን አደራ ሰጠንሃል። ከዚህ በኋላ አንተም እንደሌሎቹ እንዳትጎዳት፣ ልቧን እንዳትሰብራትኝ። ደስ የሚል ነገር ነው ያደረገችው። ደግ አደረገች፣ ጥሩ አድርጋለች። ወንድሞችህም ሆነ እህቶች ተነስተው እሷ ላይ ሊፈነጩም ሆነ ሊንጫጩ አይችሉም። ምንም መብት የላቸውም ማለት ነው። ከዚህ በኋላ ሄርሜላ የምትባል ሴት በአእምሮህ አስወጣ። አይተህም አታቅም፣ አታቃትም፣ ስሟንም አታቀውም ማለት ነው። ሄርሜላ ከዚህ በኋላ አዲስ ህይወት ጀምራለች፣ አዲስ ህይወት ቀጥላለች። የሚገርምህ አንተ አሳይተሃት የማታቀውን ፍቅር በአንድ ቀን እሱ እያሳያት ነው። ከዛም እንደ ውሻ ስትል ከፈከፍ ሸተታለች። መጨረሻው ትርፉ ይሄ ነው። ሁለት እግር ይዞ ሁለት ዛፍ ላይ መውጣት ለመሰበር ነው ወይ አንዱንም ለማጣት ይላል ያገሬ ሰውና፣ አትንጠልጠል ሁለት ዛፍ ላይ አችልም፣ በአንዱ ብቻ ተሻገር። እዛም መዝለሉ አያዋጣህም፣ መጨረሻ መውደቅ ነውና። ስለዚህ ሁሉንም አጠህ ባዶ ሜዳ ላይ እንዳትቀር። አሁንም የያዝካትን ነገ እንደምታጣት አትጠራጠር። ያደረገችው ነገር ስላስደሰተን ወንድሞቹ ምንም አይነት ጉድ ነው እንደዚህ ነው እናወጣዋለን ምናምን። ውድ የዩቱብ ቻናል ቤተሰቦች ካለን ሰዓት አንጻር ቪዲዮውን እዚህ ጋር ብንቋጨውና ቀጣይ ፓርትቱን ሙሉ ቪዲዮ ይዤላችሁ ምቀርብ ይሆናል። የዛሬው እንግዳችን እኔን አክብረህ ስቱዲዮ ድረስ ስለመጣ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የሃላ ሾው ቤተሰብ ይሁኑ። ቀጣይ በፓርትቱ ሙሉ ቪዲዮውን ይዤላችሁ እስከመጣ ድረስ ሰላሙን ሁሉ እመኝላችኋለሁ። ባይ